60 ዓመታት በኢትዮጵያ ሙዚቃ ላይ ነገሰበት አሁን በክብር ጥር 3 በሚሊኒየም አዳራሽ ከኢትዮጵያ ሙዚቃ በክብር ይሸኛል። ተወዳጁ አቀንቃኝ ጋሽ መሐሙድ አህመድ እዚህ ነው ያለው። ለክብር ዶክተር አርቲስት ጋሽ መሐሙድ ጋሽ ቺርስ ዋው እንኳን ለዚህ ቀን አበቃ ጋሼ። መታደል እኮ ነው ጋሼ አይደለ? ደስ ይላል አይደለ? ስሜቱ እንዴ በጣም አይደለ? በጣም ጥሩ ነው ያለው። እንኳን ደህና መጣህ እያሉ ነው አይደለ? አሁን ስንት ዓመት ሆነ ማለት ነው? ስንት ዓመት ሆነ? 84 ዋው ደስ ይላል። 84 ከ60 ዓመት በላይ በሙዚቃ ህይወት 60 እንዴ በጣም 60 ዓመት የአንድ ዓመት ልጅ ሆኜ ነው የጀመርኩት። 21 ዓመት ላይ ዋው። ስለ ቤተሰቦች እስኪ ንገረኝ። ቤተሰቦች ከሀገር ቤት ነው የመጡት። እሺ አባትና እናቴ ከዛ ነው የመጣው አዲስ አበባ ውስጥ የተገናኙት። እሺ ሁለቱም ለየግላቸው ነው የመጡት። እሺ ግን በኋላ እንዴት እንደተጋቡ ሲያደርጉኝ እናቴን በማርትሬዛ ብር ነው ያታለሏትና ያገቧት። እናቴ እንትን አሜሪካን ግቢ ሆነው አባቴም ሌላ ሴት ልጅ ትልቅ አለቻት። እሺ እናቴም ወንድ ልጅ ሌላ ትልቅ ወልዳ መጣለች። እሺ እኔ ተረግዤ አሜሪካን ግቢ ውስጥ ነበርኩኝ። እሷ እንዴት እንደመጣች ከአገር ቤት እንዴት እንደመጣች ስትናገር የልጇ አባት አስቸግሯት ነበር። እሺ አስቸግሯት ባክሽ ሂጂ ብትፈልጊ ምንም እንትን አትበይኝ፣ እንደውም ስም የሚያስጠራ ልጅ ብትሰጪኝም አልፈልግሽም ሂጂ ብላት ነው ወደ አዲስ አበባ መታ አባቴን ያገኘቻቸው። ዋው በኋላ ልጅ ተወለደ። ማን ተወለደ? መሐሙድ። ያው አይደል ስም ያስተራ እና ሽማግሌዎች ግን ለሽማግሌዎች ነገረች፣ ባካችሁን ልጄን ሁለት ላድርገው ልቀመጥ፣ ይሄ ሰውዬ አስቸገረኝ ምናምን ብላል። እሱ ደግሞ እምቢ አልፈልግም ምንም ነገር አልፈልግም ትሄድልኝ ይላል። በቃ እና በይ ሽማግሌዎቹ በይ እንደከሌ ስም የሚያስጠራ ልጅ ውለጂ እግዚአብሔር ይስጥሽ ብለው መርቀዋት መሐሙድ ተወለደ። ምርቃቱ በትክክል ሰርቷል። ዋው። ከዛ አሜሪካን ግቢ ስትኖር መቼም በልጅነታችን ብዙ የምንመኘው ነገር አለ። አሁን በልጅነቱ ምን መሆን ትፈልጋለህ ቢባል አንድ ሰው ፓይለት ይላል፣ ዶክተር ይላል። ጋሽ መሐሙድ በልጅነቱ ልክ እንደዛ ሁሉ አቀንቃኝ መሆን እንደሚፈልግ ይናገር ነበር ጋሼ? አይናገርም ነበር። አታውቅም? በጭራሽ አልናገርም ነበር። ምን መሆን? ምክንያቱም ከአሜሪካን ግቢ ደግሞ የ3 ዓመት ልጅ ሆኜ ነዋ ወደ አርበኞች ትምህርት ቤት ፊት ለፊት ግሪኮች ሜዳ የመጣሁት። እሺ ስለዚህ የምመኘውን ኳስ የግሪኮች ሜዳ ውስጥ ባስኬትቦል አለ፣ እግር ኳስ፣ የቴኒስ ሜዳ አለ፣ የእግር ኳስ ሜዳ አለ። እሺ እናቶ ይድነቃቸው እንደውም እዛ ነበር የሚለማመዱት። ዋው እሺ። እና እዛ ኳስ ተጫዋች ነው እንጂ ወይም ኳስ ተጫዋች ልሁን ወይ ዘፋኝ ልሁን አላውቀውም። ግን እዛ ሰፈር አድጌያለሁ። ጉለሌ በጣም ጎበዝ በረኛ ነበርክ። ኳስ ምንም አቶ ይድነቃቸው ከዛ ሲመቱ ፖርተሪው ከሳተ እኔ አገኘዋታለሁ። እዛው ተማርኩኝ። አቶ ነጸረ ነው ያስተማረኝ። ምን ያህል ጊዜ እግር ኳስ ተጫወትክ? በረኛ ሆነ? ትምህርት ቤት ነው መረኛ የሆንኩ በብዛት። ለትምህርት ቤት ኳስ ጨዋታ
ከትምህርት ቤት ጋር ሲወዳደር የእኔ ትምህርት ቤት በደንብ ያሸንፍ ነበር። ምክንያቱም ጎል አይገባማ። እንዴት ይገባል? አይገባም። ዋው! ከዛ በኋላ በህይወት አጋጣሚ ዘፋኝ የሆንክበት ጊዜ ታስታውሰዋለህ ጋሼ? 12 ወይም የ13 ዓመት ታዳጊ እያለ እድሜ ላይ ነኝ እና ቤተሰቦቼ አባቴ ስራ ፈቱ። እሺ። ስራ ሲፈቱ እናቴ ደግሞ እንጀራ እየጋገረች ጉልት ትወጣለች። እሺ። እኔ ደግሞ ሊስትሮ ጫማ ጠርግ ነበር። እሺ። ለ6 ዓመት ጠርጌያለሁ። እሺ። ግን ሊስትሮ እንጨት ላይ ተቀምጬ የጠቅል ሬዲዮ ጣቢያ ማክሰኞና ሐሙስ የነጥላሁንን ዘፈን ይለቅ ነው። አዎ፣ ማክሰኞና ሐሙስ። እሺ። ደንብ ነው። አንተ ጫማ እየጠረቅ ጫማ ሳጥኔ ላይ ቁጭ ብዬ ነው እሺ የማዳምጠው። አዳምጬ ማታት አዳምጬ ጠዋት ወደ ተማሪ ቤት ሲሄድ ክፍል ውስጥ በእረፍት ሰዓት እጫወታል። ትዘፍናለህ? እዘፍናለሁ። እሺ። በዛው የወላጆች ቀን በትምህርት ቤት ሲዘጋጅ ዘፈን መጋረጃ ሲከፈት ዘፈን አለ። እሺ። ማን ነው የሚዘፍነው? ማህሙድ። የማንን? የጋሽ ጥላሁንን። የጋሽ ጥላሁንን። የዛን ጊዜ አልቻልኩም አልቻልኩም ዝንዝንሽን አልቻልኩም ምን ልሆን ልላልኩ። ዋው! እሱን ነበር እንትን የሚደረግ። ዋው! እና ተማሪ ቤት በዛው ትምህርት ቤት እንትን ብዬ ትምህርቴን እስከ 8ኛ ክፍል አጠናቅቄ ግን የ8ኛ ክፍል ፈተናን ማለፍ አቃተኝ። ምን ነው? ሙዚቃው አንደኛ ችግሩ ነው። የምን? የኑሮ ቤተሰቤን እንትን የማድረግ ማስተዳደር፣ የማስተካከል ጉዳይ ምናምን ተጠቃለው መጣና ከዛ ከጫማ ጠራጊነት ጎረቤቴ ከግብፅ ሀገር የመጣ ጠበቃ ራሳሉን ቤት ተከራይቶ ናይት ክለብን ሊያደርገው ነው ይፈልጋል ሊያደርገው ነው የሚባል ወሬ ጆሮዬ ጥልቃል። እሺ። አረ አልኩኝ። እናቴን ጠራሁና እናትዬ ሸምሲያ እባክሽን ይሄ ሰውዬ እኮ ናይት ክለብ ሊከፍት ነው፣ እዛ ቀለም ቀቢ ከአናጢ ጋራ ምናምን ሰራተኛ አቀባይ ቢያደርገኝ ደስ ይለኛል አልኳት። እሺ። በዚህ እድሜ አሁን አንተ ትችላለህ አለች። እንግዲህ የለሽም አልኳት። እሺ። አንቺን ለመርዳት ነው እንጂ ለሌላ ነገር አይደለም በልሽ ያለችና ሄደችና ጠየቀችው። ስትጠይቀው ና አለኝ። እሺ። ወሰደና ከአናጢ ጋር አገናኘኝ። እሺ። አናጢ ጋር አቀባይ ሚስማር ምናምን ሲመታ አያለው፣ እኔም እመታለሁ እንትን በቃ እንደሱ እያልኩ አናጢ ሲጨርስ ቀለም ቀቢው ጋር አስገባኝ። እሺ። ከቀለም ቀቢው ጋር ደግሞ ቤቱን ስቀባ ምን ስንል አንድ ትልቅ አርቲስት ደግሞ የታወቀ አርቲስት እዛ ስዕል ሲሰራ ዝም ብዬ ነበር። እሺ። እመለከታለሁ። ከዛ ጨረሰና ጠቅላላ እንትኑ ታድሶ ሲያልቅ ክለብ እንደሚደረግ አውቃለሁ። ናይት ክለብ። እሺ። በጣም ጥሩ የሆነ ክለብ ሆኖ አሁን ይሄ አልቋል። አሁን ምን አደርግሃለሁ መሰለህ? ከወጥ ቤት ሰራተኞች ጋር አገናኝሃለሁ፣ እነሱ የሚሰሩትን ተመልከት እና ከዛ በኋላ ደግሞ አንተ ማታ ማታ ለእንትኖች ለሙዚቀኞች ለሌላው ታቀርባለህ ተባልኩ። እሺ። ጥሩ ወጥ ቤት ወጣኝ።
ጥሩ ወጥ ቤት ወጣኝ። እሺ ከዛ እነ ጥላሁን ነፍሱን ይማር፣ ተፈራ ካሳ፣ እሳቱ ተሰማ፣ ተዘራ ኃይለ ሚካኤል፣ ታምራት ሞላ፣ አባይ በለጠ እየመጡ ሲጫወቱ እኔ ወጥ ቤት ሆኜ አዳምጣለሁ። እሺ ለነሱ ሲመጡ ጥሩ ምግብ ሳንዱች ሰራለሁ፣ ጥሩ እንትን አቀርባለሁ። መሐሙድዬ ደህና ነሽ ወይ እንደምን አለሽ? መጣን እንግዲህ ጥሩ እንትን እንፈልጋለን ሲሉ እሺ። አሁን ምን ይሆናል? ከስንት ጊዜ በኋላ ኦርኬስትራው የክብር ዘበኛ ኦርኬስትራ እሺ እና ዘፋኞቹ ተጠቃለው ወደ ድሬዳዋ ይሄዳሉ። እሺ ናይት ክለቡ ውስጥ የሚሰሩት ሻለቃ ግርማ አድጎ፣ ዋው ሳህሌ ደጋጎ የዛን ጊዜ 10 አለቃ ነበረ። ሳህሌ ሻምበል ግርማ አድጎ፣ ሻለቃ ግርማ አድጎ የዛን ጊዜ 100 አለቃ ነበሩ። እሺ ሻለቃ ግርማ አድጎ አኮርዲዮን ነው የሚጫወት። ሳህሌ ደጋጎ ሳክስፎንና ክላርኔት ይጫወታል። እሺ ዋው ድራመር ከኋላ አለ አሰፋ ኃይሌ ወይንም እስጢፋኖስ ነው የሚመጣው። አሁን ዘፋኞቹ ተነስተው ወደ ድሬዳዋ ሲሄዱ እኔ የኮንጎ ዘማቾች ደግሞ ይመጣሉ። እሺ የኮንጎ ዘማችና የኮሪያ ዘማቾች ይመጣሉ እና ያን ቤት እንደምንም ጥርቅም ብሎ ማአት ገብቷል። እነሱ ዘፋኝ የለም፣ ሙዚቃ ብቻ ነው የሚሰራው። እሺ በኋላ የእንትናን ዘፈን፣ የተፈራ ካሳን ዘፈን፣ የተዘራ ኃይለ ሚካኤልን ዘፈን የዛን ጊዜ በ53 ለ54 አጥቢያ እሺ ቀዳማዊ ኃይለ ሥላሴ ቲያትር አቅርበው ነበር። እሺ እና የዛን ጊዜ ይህም አለለካ እና አልጠላሽም ከቶ በጣም ዝና ያለው ዘፈን ነበር። እኔ አጥንቼዋለሁ፣ በቃል ያውቀዋለሁ። እሺ እነሱ በሙዚቃ ሲሰሩ ቀስ ብዬ ሄድኩና ያችን ዘፈን ልሞክራት እባካችሁ ትችያለሽ አሉኝ። እሺ ትችያለሽ አሉኝ። እሞክራለሁ። ተጀመረ፣ ኦርኬስትራው ተጀመረ፣ ዘፈንኩኝ። ህዝቡ ስጨርስ ቢስ እንደገና ይደገም ይሄም አለ ለካ። እሺ ከዛ ደግሞ አልጠላሽም ከቶ ስጫወት ጊዜ ቢያሳየኝም ጥፋትሽን አጉልቶ እኔ እንዳንቺ አልሆንም አልጠላሽም ከቶ እኔ እንዳንቺ አልሆንም አልጠላሽም ከቶ ጥፋት ሳላጠፋ እንደው ከምትሸሺ ያለፈውን ፍቅር እባክሽ አስታውሺኝ። ይሄ እሺ በቃ የኮንጎ ዘማች እና የኮሪያ ዘማች ቤቱን ሞልቶታል። ድብልቅልቅ አምጣው አልጠላሽም ከቶ መለሱት። ይህን ዘፋኝ አምጡታ እና የቤቱ ባለቤት ቀስ ብሎ እያለ እየመጣ ስቴጁ አጠገብ እነዚህን ስቴጁ አጠገብ ሆኖ ያየኛል። ተገርሞ ነው እንዴ ማህሙድ ነው አይደለም። ስጨርስ ግብፃዊ ነው። ስጨርስ ያ አላህ ታሪፍ ትገኒ ያ አላህ የእግዚአብሔር ያለ ዘፈን መዝፈን ትችላለህ ይለኛል። እሺ ኧረ እንደው ለመሞከር ነው እንጂ ኖ ትችላለህ። ከነገ ጀምሮ ወጥ ቤት አይደለህም፣ ወጥ ቤት አትገባም። ሱፍ ይገዛላል፣ ሸሚዝ ይገዛላል፣ ክራባት ይገዛላል፣ ጫማ ይገዛላል። ስቴጅ ላይ የትዝታው ንጉሥ ያኔ ተወለደ ማለት ነው። እኔ እንደዛ ነው የገባኝ። አንድ ነገር ልንገር፣ እዛው ሆኜ የእነዛ ኦርኬስትራዎች ሻለቃ ግርማ አድጎ አላወቅሽልኝምን ፈጥሮ የሰጡኝ የዛን ጊዜ እዛ ቤት ካንቺ በቀር ሌላ በሞት አልመኝም ግን እስካሁን ድረስ አላወቅሽልኝም። ይሄ ራሱ ያኔ ተወለደ ማለት ነው። የሚገርም ነው።
የዛን ጊዜ ነው የተሰጠኝ እና ዘፈን ሌላ ብዘፍንም ለኔነቴ የኔ ማሳወቂያ ማህሙድን ለማሳወቂያ የወጣው ዘፈን አላወቅሽልኝም። ዋው ይሄ በጣም ተወዳጅ በጣም እና ከዛ ወደ ክብር ዘበኛ ልትቀጠር ትሄዳለህ ወይ ይሉኛል ሻለቃ። ከተገኘ አልጠላም ካልተገኘ ሌላም ቦታ ሞክራለሁ አልኳቸው። እሺ ምድር ጦር ሄድኩ። ደብረ ብርሃን ካልሄድ ካለኝ ፖሊስ ሄድኩ። ዶሮ ሚስዋሶላ ሲዶ ታውቃለህ ያለኝ አላቅም ምንም አውቀው የከሌን ዘፈን ዝፈን በሉኝ ልዝፈን እንጂ ሌላ ዶሮ ሚፋሶላ ሲዶ ምን እንደሆነ አላቅም። ስኬል ነው አሉኝ። እሺ ስኬል መሆኑን እናንተ ነገራችሁኝ ግን አላቅም አልኳቸው። ካላወቅማ ምን ይሰራል? ካላሳወቃችሁኝ እንዴት ይሰራል? አይሰራም። ያው እንዴ ካላሳወቃችሁኝ እንዴት አይሰራም አልኳቸው። በኋላ ተውኩት። መጣው ተመልሼ ሻለቃ ገርማ አድርጎ ክብር ዘበኛ ይዘውኝ ሄዱ። እኔ ግን ጋሽ ማሜ የጥላሁን ገሰሰን ዘፈን ሊስትሮ የምጠርግበት ሳጥን ላይ ቁጭ ብለህ እያዳመጥክ ትምህርት ቤት ሄደህ ታቀነቀናለህና ከጋሽ ጥላሁን ጋር መጀመሪያ ስትገናኝ ምን ተሰማ? ከጥላሁን ጋር ማስገናኝ እኔነቴን ረሳሁት። በቃ ለምን ጥላሁን ገሰሰ ማለት ማን ነው? እስቲ ሚዛን ላይ አስቀምጠን። ኃይለኛ ሰው ነው። ድምፁን በፈለገው አይነት የሚጫወት የነበረ ሰው ነው። እንዲህ አድርጋት ይቺን እንዲህ ብታደርጋት ጥሩ ነው የሚል ማንን ታገኛለህ? ጥላሁን ግን በደንብ አስተካክሎኛል። አልዋሽም። አንድ ጊዜ እንደውም ልንገርህ ስቀን ተጫውተናል የሚል እንትን ዘፈን ነበረኝ እና ክለብ መኮንኖች ክለብ ስጫወት ያለፈው አይነሳ ምን ያደርግልናል በፍቅር ጊዜያችን ዓለምን ቀጭተናል እንዳሁኑ ሳይሆን ስቀን ተጫውተናል። ጥላሁን ያየኝ ነበር ስትዘፍን አንተ ስዘፍን ያየኝ ነበር እና ጨርሼ ስወርድ መጋረጃውን ከፍቼ ጥልቅ ስድር ግም አደረገ። በጥፊ መታኝ። ለምን? ቆይ ልነግርህ ድንግጥ አልኩና እንደዚህ ያስኩና ምን አደረግኩ? መዘነጡ ነው። መዘነጡ ነው። ምን አደረግኩ? መዘነጡ ነው። እስቲ ያረከውን ታውቃለህ አለ። ሁለተኛ አፍህን ይህ አስተያየቱ ጠቀመህ? መጥቀም ብቻ ሳይሆን እንትን ምንድነው ገራኝ። ዋው የልብ ጓደኛ አያችሁ። ስተቱን አይቶ እንኳን አልደበቀም፣ አስተካከለው። የትዝታው ንጉስ አየ በጓደኞቹም እንዲህ ጋይድ ሲደረግ ነበር። በጣም ደስ ይላል እውነቱን ለመናገር። እውነቴን ነው የምልህ። ዋው ነፍሱን ይማር። ሁል ጊዜ አንድ ነገር ስፈጥር ያየ ነበር። ወይ ፍቅርን ልንገርህ አንድ ሌላ ደግሞ ታሪክ። ወይ ፍቅርን ከሮሃ ባንድ ጋር ስሰራ ልጨርሰው እንትን ብያለሁ፣ ግን እሱን ማስፈቀድ አለብኝ። መጀመሪያ የተጫወተው ወይ ፍቅርን እሱ ነው እንዴ? ደራሲው ተዘራ ኃይለ ሚካኤል ነው። የዜማው ደራሲ። የግጥሙ ደራሲ አፈወርቅ ዮሐንስ ናቸው። እና ሄጄ ጠየቅኩት። ዜማ ደራሲው ከፈቀደልህ ግድ የለኝም ስራው አለ። እንዴት ደግ ነው። እሺ አልኩት። የዜማ ደራሲውን ጠየቅኩት፣ ፈቀደልኝ። የግጥሙ ደራሲን ለመጠየቅ እሳቸው ነፍሳቸውን ይማር ሞተው ነበር። ግን ልጆቻቸውን ጠየቅኩ። አስፈቀደ። የሚፈለገውን ካደረክልን ምንም እንትን አንልም አሉ። እሺ
ፈቀዱልኝ። ሁሉ መንፈስ ይፈቅድልኝ። እኔ ወይ ፍቅርን እንዳሻሻልኩት እናንተን እንዳደረግኩት ወይ ፍቅር በረጅሙ መያዝ ያስተማረኝም እሱ ነው። እኔም ተቀብዬ የተማርኩት ከጨረስኩ በኋላ ናና ስማው የዘራሁት ብዬ ተከፈተ። ከፈትኩና ካሴቱን ከፍቼ አሰማው። እሺ ደነገጠና ዝም ብሎ ሰማ ሲያልቅ ዘጋው። ና አለና ሳመኝ። ግጥም አድርጎ ሳመኝ። እሺ ተመስገን ልጅ ፈጠርኳል። ልጅ አገኘው፣ ልጅ ፈጠርኩ፣ ያልኩትን የሚሰማ ሰው አገኘው ብሎ ለራሱ ምስጋና ያቀረበበት ቀን። ዋው! ይሄ በጣም እኔ ጥላሁን ገሰሰና ጋሽ ማሙድ ተወዳዳሪዎች ናቸው። የጋሽ ጥላሁን ግን ለየት የሚያደርገው የሙያ አጋሩ ወንድሙን እንደ አዲስ በመወለዱ ራሱ ደስ ብሎት ና ብሎ ስሞታል። ይሄ በጣም ደስ ይላል። እውነቱን ለመናገር ለዚህ ነው በጣም የምትወደው ጋሽ ጥላሁንን ማለት ነው። እኔ አዎ በእንትኑ ሳይሆን እንዲሁ ፍጥረቱ ያሳዝነኛል። አፈጣጠሩ ውይ ለመስፈን ብቻ የፈጠረው እግዚአብሔር እሱን ነው። እንደዚህ ብቻ እንደዚህ እንዲህ ወደዚህ አይመለከትም፣ ወደዚህ አይመለከትም። እንደዚህ በቃ ዘፈን ነው እግዚአብሔር የሰጠው ጸጋ። ለሱ የሰጠውን ጸጋ ለኔ ቢሰጠኝ ምን እንደምሆን አላውቅም፣ ግን እኔንም አድሎኛል እግዚአብሔርና የተመሰገነ ይሁን። ደስ ይላል። ጋሽ ማሙድ በጣም የሚገርመኝ እንግዲህ በህይወት አሁን ስትነግረኝ የሄድክበት መንገድ የሚፈልገውን እግዚአብሔር የፈጠረውን ሙያ እስኪያገኝ ድረስ የሚሰራውን እየወደደ ነው የሄደው። በጣም ደስ ያለኝ እንግዲህ አሁን ቀደም እንደነገርከኝ ከሊስትሮነት፣ ከቀለም ቀቢነት፣ ከዛ ደግሞ አናጺነት፣ እንደገና ወጥ ቤትነት። እርግጠኛ ነኝ ያኔ መድረክ ላይ ቆመ ከዘፈንክ በኋላ እንደገና ወደ ኩሽና አልተመለስክም አይደል? አልተመለስኩም። በቃ ለራሴ እሰራለሁ። ስማው አሁን ጎበዝ ነህ። ልጆቼንም እንትን አድርጌ ቁርስ ሰርቼ ማቀርብላቸው እኔ ነኝ። እንደውም አንዳንድ ጊዜ ዋው አልጣፈጣችሁም? አልጣፈጠንም፣ አንተ የሰራው የታለ አባብዬ ምናምን ይሉኛል። በቃ ሄጄ ነካ አድርጌ። ስለዚህ አሁን የሚዋጣልህ ምግብ ምንድን ነው ጋሼ? ስሰራው ክትፎ አይደል? ጋሼ ራስህ ከትፈህ? እኔም ከትፌ። ዋው! ጥሩ አድርጌ ከትፌ በደንብ የጋበዝኳቸው ብዙ ሰዎች አሉ። አሁን የኔ ክትፎ ነው ስትል ሰዎች ያምኑሃል? አይናቸው እያየ ነው የምሰራው። አሁን እግዚአብሔር አንድ ምግብ ብቻ ምረጥ በቀሪ ህይወት ዘመንህ ይሄን ብቻ ነው መመገብ ያለብህ ተብሎ አንድ ምግብ እግዚአብሔር የሚያስመርጥ ምንድነው የምትመርጠው? አትክልት። አሁን የደረስክበት ምክንያቱም ከ40 ዕድሜ በኋላ ሌላው ዋጋ የለው። ቅባትም ጎጂ ነው በመጠኑ፣ ሌላውንም በመጠኑ፣ ጥሬ ስጋ መቆም፣ ወደ ቅቅል ወደ ምናምን ውስጥ መግባት እና አትክልቶች ግን በየአይነቱ መኖራቸውን ማረጋገጥ። አትክልት ለህይወት አንድ ቁጥር። ዋው! አትክልት እኔ ጋሼ ተቀይረን ያገኘው ዛሬ። ምክንያቱም እኔ በቃ ክትፎ ይለኛል ብዬ ጠብቄ ነበር። ክትፎማ ሌላ ዝና ያለው እኮ ነገር፣ በጣም ዝና ያለው ነገር ነው ክትፎ ለራሱ። ያ የባህል ምግብ ነው። የባህል ምግብ ነው። ጥሬ ስጋም የባህል ምግብ ነው። የስ እሱማ ነው አይደለም ነው የምትለው ወይስ ምንድን? አጓጓኸኝ ጋሼ። እንድትጓጓ ነው ታዲያ።
በጣም የሚገርመኝ አሁን ላለፉት እንግዲህ 60 ዓመታት በኢትዮጵያ ሙዚቃ ላይ ስትነግስ እንኳን ዘፈንኩት የምትለው ዘፈን አለ እንደው ይሄንን ባልዘፈንኩት የምትለው አለ ጋሽ? አንድ ነገር ልንገር፣ የተሰጠህን ከሰራው ማቅረብ አለብህ። እሺ አድማጭ ነው ልክ አይደለም ወይም ልክ ነው የሚለኝ እንጂ እኔማ ስራዬ ነው። ስለዚህ የዘፈንከውን ሁሉንም ትኮራበታለህ፣ ትወደዋለህ። እግዚአብሔር ይመስገን። በጣም ይሄ እንግዲህ በተለይ የሙዚቃ ህይወትህ ሲነሳ ብዙ ሽልማቶችን አግኝተሃል። ከህሊና የማይጠፋው ሽልማት የትኛው ነው ጋሽ? የቢቢሲ አዋርድ የመጀመሪያ ስለሆነ ከአንጎላ አይጠፋ። በቃ ቢቢሲ አክብሮ የሸለመው እኮ ነው ጋሽ። እንዴ ይህን ሁሉ ዓመት እንደ መዝፈን ጋሼ ሀብታም ነህ? የኔ ሀብት የኢትዮጵያ ህዝብ ነው። ይሄ ነው ሀብት? አዎ እንዴ የኔ ሀብት የኢትዮጵያ ህዝብ ነው። እኔ ሀብታም አይደለሁም። ነገርኩህ እኮ ከሊስትሮነት መነሳት ማለት ዛሬ ሀብታም ነህ ልትለኝ ይገባ ይሆናል። ምክንያቱም ዘፋኝ ስለሆንኩ ነው። እሺ እርግጥ ነው ትልልቅ ቦታዎች ሄጃለሁ። የመጨረሻም ጥሩ የታወቀ አዳራሽ ውስጥ ሰርቻለሁ እና ስለዚህ ከጫማ ጠራጊነት እስከ ካርኒዲዮል ሄጃለሁ። ካርኒዲዮል ማለት የታወቀ ትልቅ አዳራሽ ነው። ከአፍሪካ ውስጥ እኔና ማርያም ማኬቫና የገባንባት እዛ አዳራሽ ለሶስተኛ ጊዜ ምናልባት እንትና ማን ነው የሚባል ፒያኖ ተጫዋች ግርማ ይፍራሸዋ እሱ ገብቶ ሰርቷል ለሶስተኛ ጥቁር። እሺ እስከ ዛሬ ማንም እንትን ሌሎች ጥቁሮች የአሜሪካን ጥቁሮች ምናምን ገብተውበታል። ግን ከአፍሪካ ውስጥ እኛ ኩራት ጋሽ። ስለዚህ ለአንተ ከዚህ በላይ ምን ሀብት አለ? አልኩህ እኮ ሀብቴ እንግዲህ ህዝብ ነው። እግዚአብሔር ይመስገን። እውነቴን ነው። አውሮፓ ላይ አሜሪካ ላይ በጣም ገናና ነህ። ነጮች በተለየ ከሚወዷቸው ኢትዮጵያውያን አቀንቃኞች መሃል አንዱ ነህ። ሚስጥሩ ምን ይመስላል ጋሼ? ምንም ሚስጥር የለውም። ግን ስትጫወት የግጥሙን አካሄድ ልብ የሚነካ እንደሆነ ልብህን ትይዛለህ። አይንያም እንደሆነ አይንህን ትይዛለህ። ግንባር ከሆነ ግንባርን ትንትናለህ። ላብ ከሆነ እንደዚህ ታደርጋለህ። ኤክስፕሬሽን ስታስረዳ የምትችለውን ያህል ካስረዳ ይገባቸዋል። ስለዚህ ሚውዚክ ኢዝ ዩኒቨርሳል ላንጉጅ የሚባለው እንትን እኔ እነኚህ የዋሆች እኔ የምዘፍነውን አያውቁትም፣ ግጥሙን አያውቁት፣ ዜማውን አያውቁት። ምንድን ነው የሚያስጨፍራቸው እያልኩ የምደነቀው በምን እንደሆነ ሳላውቀው በኋላ ነው ገብቶኝ ለካ እኔ የምገልጸው እንትን ነው። ጭፈራው ላይ ተነሱና አብሬ ከኔ ጋር እንጨፍሩ ላለሁ እንደገና እንትን አሳያለሁ። ጉራጌኛማ እንደው አሽቃሮ ወየው አሽቃሮ አቤት አቤት ይላሉ። ነጮችን አቤት አቤት ያሰኘ ነው። አቤት አቤት በቴሌቪዥን እያሳየው አይደለም። እንደውም ያው ቲቪ ላይ ሁሉ እያየሁት ነው። ግን በተለይ ፈረንሳይ ያንተ ዝና ይለያል ከአውሮፓ ብዬ አስባለሁ። ምክንያቱም ያንተን ኮንሰርት ሳየው የፈረንሳዊ ታዋቂ የሙዚቃ ሰው ኮንሰርት የሚሰጥ ነው የሚመስለው። ለምንድን ነው በፈረንሳይ በተለየ ደግሞ የምትወደደው? ምን እንደሆነ እግዚአብሔር ያውቃል። እሺ ምንም ነገር የማውቀው ነገር የለም አሏሽ። ግን
እኔነቴን የሚጠብቁት ከ3 ጨዋታ በኋላ ማሞቄን ነው። የትኛውን ዘፈን ነው የሚወዱልህ? ምንም ብቻ ልብሰን ልንቀሳቀስ መንቀሳቀስ ከኔ ጋር ይንቀሳቀሳሉ። ሲጨፈር ይጨፍራሉ። ሆ ሲሉ ሆ ይላሉ። አሃ በሉ ስል አሃ ይላሉ። ስለዚህ ከኔ ጋር እንትን ናቸው። በቃ በጣም ነው አብረውኝ ነው። በቃ አንድ ጊዜ ፖርቹጋል ትልቅ ቦታ ላይ ነው የሰራሁት። ምናልባት ቢያንስ 65,000 ሰው ቢያንስ። ክርስቲያኖ ሮናልዶን እኮ እንደዛ ተቀበሉትም እዛን ጊዜ። እሺ እታች ቢች አለ። እሺ ውሃ ዳር ነው። ይሄ ላይ ነው ወህኒ ነበር። እሺ ግን ያንን ቦታ አሳድሰውት ኮንሰርት መስጫው የኮንሰርት እንትን አድርገውታል። እንደ መስቀል አደባባይ ነገር ነው። በቃ ላዩ ዝግ ነው። እሺ ግን እንደዚህ ሰፊ ነው። 65,000 እንደዚህም ሰፊ ነው። እሺ ግን ተንጠልጥለህ ቢቹን ታያለህ። እሺ ውሃውም አለ። እሺ አሁን ሰርተን ጨርሰን ልክ ልንጨርስ ስንል የሚያስጨፍር ኩሉ ማንኳለሽ ስንጫወት መጨረሻ ላይ ኦሆ ስል ብለው ስጨርስ ኦሆ እያሉ ይጮኻሉ። እሺ come listen your favorite Ethiopian singer, you are a king. ዋው አሉኝ። የዛን ጊዜ እታች እየጮሁን ቢቹን የሚሄድ በእግራቸው የሚሄዱት እየጮሁ ይሄዳሉ። በዚህ በኩል የሚሄዱት እየጮሁ ይሄዳሉ። እነሱ እነኚህ ቀራጮቹ እንትኖቹ ካሜራማኖቹ እንትኖቹ ሰዎቹን ቀርጸው ያሳዩኛል። እናንተ እዚህ ጋር እና ተመልከታቸው ተብዬ ያንተ ወዳጆች እየጮሁ ነው የሚሄዱት። 65,000 ሰው ጎበዝ። እንዴት ነው ፖርቹጋል በምሽት ገብተን በምሽት የወጣንበት ሀገር ቢኖር ፖርቹጋል። የአውሮፓ ላይ እኮ እሱ አይደለም ኢትዮጵያን ያገነነ ነው። ባንዲራችንን ከፍ ያደረገ ነው። ጋሽ ማሙድ በቃ በእውነት ለዚህ እኮ ነው የምንወደው። ወይ ለፈረንሳዮቹ አሁን ይሄ ፈረንሳውያን ቢሆኑ በፈረንሳይኛ ሰላምታ ታቀርባለህ እንዴ? እኔ በፈረንሳይኛ ምን ሰላምታ አቀርባለሁ? ያው እጠይቃለሁ። ቦንጆር፣ ቦንሶር እንትን ስጨርስ እንደዚህ ሄድ ተነስቼ ጎንበስ ብዬ ሰላምታ ስሰጥ ሜርሲ ቡኩ ብዬ እንትን ሳድር ቦንጆር ስል ደግሞ ራሱ እንትን የፕሮሞተሬ ፈረንሳዊ ነው። እዚህ ሀገር ሲመጣ ዘፈኔን ሰምቶ ነው የመጣው ከፈረንሳይ። እሺ አዲስ አበባ ተቀርጾ ወደ አሜሪካ ወደ ፈረንሳይ ሀገር የገባ ነገር በሬዲዮ ሰምቶ ነው። ዋው መላ እንደው መላ ኧረ መላ እንደው መላ ኧረ መላ አልፈልግም ፍቅር ከአንቺ ሌላ። ዋው እንዲሁ ነው የምታስጨዋኝ። ይሄን ሰምቶ መጣ። ይሄንን ሰምቶ ማን ነው ይሄ ዘፋኝ የት ነው ብሎ ሬዲዮ ጣቢያ ሲሄድ ከኢትዮጵያ ነው ይሉታል። ኢትዮጵያ ኦኬ። ከኢትዮጵያ ከፈረንሳይ ኢትዮጵያ መጣ። ዋው ቴኬ ሆቴል አርፎ መሐሙድ የሚባል ዘፋኝ የት ነው ማገኘው? ቅዳሜና ዓርብ የሚጫወተው ራስ ሆቴል ነው፣ እዛ ታገኘዋለህ። ሌላ ደግሞ ከፈለከው መሐሙድ ሙዚቃ ቤት የሚባል ፒያሳ አለና እዛ ሄደህ ፈልገው መጣል። አቶ መሐሙድ አለ ወይ ብሎ ሱቅ ገብቶ እንደ ሌሎቹ ካሴትም የገዛ ምናምን ገዝቶ ከዛ አቶ መሐሙድ ምናምን የለም እዚህ ላይ ላስፈርም ፈልጋለሁ ምናምን ይላል። በኋላ ስመጣ ይነግሩኛል። ማን ነው ይፈልግ? አንድ ፈረንጅ ይፈልጋል እንጃ። እንደውም ሲመጣ አንድ ቀን ራስ ሆቴል ይመጣል። እሺ አንድ ዓርብ መጣ። አየኝ አለ። ታንኪው ቆንጆ ነው ጥሩ ትዘፍናለህ ምናምን።
ፈረንሳይ ሀገር በወስድህ ምን ይመስልሃል? ኦ ፈረንሳይ ሀገር እሺ፣ ግን ማነህ አንተ? እኔ ፍራንሲስ እባላለሁ። ፍራንሲስ ፋልሴቶ እባላለሁ። ብዙ የአፍሪካ ዘፋኞችን ፕሮሞት አደርጋለሁ። ማንን አድርገሃል ከዚህ በፊት? እሺ ጠየቅኩት። ከሱዳንም ወርዲን መውሰዱን ነገረኝ። ጥሩ እንትን መሆን አለበት አልኩኝና እንትን አይቤክስ ሙዚቀኞችን እነ ጆቫኒ እነ ዳይቲፍሩን ምናምን አማከርኳቸው። ከዚህ ፈረንጅ ጋር ሊሄድ ነው ምናምን ስላቸው ፈረንጅ አምነህ ትሄዳለህ ምናምን በዚህኛ ብንፈልግ አብረን እንትን ብናደርግ ብንዞር እናገኛለን አሉኝ። ግን አግኝቻለሁ። ለምሳሌ አሁን ብንሄድ ጥሩ ይመስለኛል እንሄድ ብላቸው አልተቀበሉኝም። ቀረ። እነሱን አነጋግር አልኩ። አነጋገረ። ጥሩ አስተያየት አልሰጡትም። ሄደ። ተመልሶ መጣ። በቃ በጣም በዘፈንህ አብዷል። አዎ በቃ እንትን ብለዋል። ይህን ሰውዬ ማምጣት አለብኝና ለማስተዋወቅ አለብኝ አለ። እኔም በዛው እታወቃለሁ፣ እሱንም አስተዋውቃለሁ አለ። ማን ያውቃል አለ። እሺ ጋሽ ሙላቱ ፈረንሳይ ሀገር ስራ አግኝቼልሃለሁ እና አብረኝ ትሄዳለህ ያለ። እሺ እኔ ሌላ አግኝቼ ነበር። አሁን እንሂድ ካልከኝም እንሂድ ብዬ ተነስቼ ሄድን። እሺ እኔ አንድ አዳራሽ ስሰራ ማይክል ጃክሰን ደግሞ 100 ሜትር ርቀት ላይ ባለ አዳራሽ ይሰራል። አንተና ጋሽ ሙላቱ እዚህ አዳራሽ፣ ማይክል ጃክሰን ደግሞ 100 ሜትር ላይ 100 ሜትር ከኛ 100 ሜትር የሚርቅ ቤት ትልቅ አዳራሽ አለ። እሺ እዛ ይሰራል። ምክንያቱም ከያለበት ሲያመጡ የፈረንሳይ ሀገር በበጋ ሁልጊዜ የበጋ ሙዚቃ እንትን ያሳያል። ሰመር ኮንሰርት ያመጣል። ስንሰራ ሰራን። አሁን ከሱ ጋር ከሙላቱ ጋር ስንሰራ ፈረንሳዊ ይመጣል። እሺ ያየኛል። እኔ ያልኩህን ከሱ ጋር መጣ ምናምን ነው። እሱም የሙዚቃ አዋቂ ነው፣ ሙላቱ ይባላል። እወቀው አሳወቋቸውና ነገሩን ደረሰ። ከሱ ጋር ሲጫወቱ እኔ ወደ ስራ ሄድኩ። ገባሁ፣ ሰራሁ፣ ጨረስኩ እና ምናልባት ብዬ እንደው እንትን ስንል እሱም ጨርሷል። ለማየት ፈልጌ ነበር ማይክል ጃክሰን። እሺ አላጋጠመኝም። ቀረበት። ታንተ አልቀረብህም። እኔ ቅድም ስትናገር ግን መሐሙድ ሙዚቃ ቤት ስትል ብዙ ሰዎች መሐሙድ ጋር ጠብቂኝ ይባባላሉ። ቀጠሮ አንተ ራስህ መሐሙድ ጋር ጠብቂኝ ብለህ ታውቃለህ? ለምን እላለሁ? ንገረኝ። መሐሙድ ጋር ጠብቂኝ ለምን እላለሁ? መሐሙድ መሆንን እየው እኔ ጋር ጠብቁኝ ነው የምትለው አንተ። አሁን ሄጄ ያየሁት ፒያሳ ጋሽ መሐሙድ ሙዚቃ ቤት የነበረበት አካባቢ ያለው ስሜት የድሮ ትዝታውን ስታይ ምን ተሰማ? ቦታው ላይ ሄዳ አየኸው? አላየሁም፣ አልዋሽም። እሺ በወሬ ግን እንደፈረሰ ቃል ብኖርም አላተርፈውም። ብኖር አላተርፈውም። ያው እንደሌላው ትዝታውን ይዤ እኖራለሁ እንጂ። ይሄ የመሐሙድ ትዝታ ያለባችሁ እንዴት ነው? መሐሙድ ጋር ጠብቀኝ ያላለ የለም። ምክንያቱም እኔ ራሴ መሐሙድ ጋር ጠብቂኝ ጠብቁኝ ብያቃለሁ። በጣም ትዝታ አለብን። ሙዚቃ ሳትመሃል በመሐሙድ ሙዚቃ ቤት ውስጥ የታተመ ሙዚቃ ነበር ጋሼ? በደንብ የታተመ ሙዚቃ አለኝ። የራስህ? የራሴን ዘፈን አሳትሜ በእኔ ሱቅ ስም አሰራጭቻለሁ። ዋው! በደንብ። የትኛውን ዘፈን? ብዙ ዘፈኖች ናቸው፣ አላቃቸውም። ከሌን እንዳልደባልቅ እፈራለሁ።
ስለዚህ ጋሽ መሐሙድ እስከ ዛሬ ድረስ እውነት ውሸት ልጠይቅህ የሰራኸውን የዘፈን መጠን አታውቀውም? አላውቀው። ኧረ ተው በእውነት እውነቱን መናገር ይሻላል አይደል? አላውቀው። መስፈኔን ነው እንጂ ቁጥሩን አላውቀው። እንዲህ ዘፍናችኋል። አሪፍ ስራ ለመርሳት ያብቃችሁ እንዳለማወቅ። ግን ዘፈኑን ስሰማ መቼ ነው የተጫወትኩት ይሄንን ደግሞ ብዬ ራሴን ጠይቄ ነው የምታገኘው ነው የማገኘው እንጂ የዘፈንኩትን አላውቀውም። የእውነት ለመናገር ትዝታ ዘፈንን ስሰማ ያሳክከኛል። ያታወቃል። አሁንም ያ ስሜት አለ። ሌላም ሰው እኮ ሲጫወት ያሳክከኛል ትዝታን። እኔ ሲጫወተው ሳይሆን ሰው ማንኛውም ሰው ትዝታን የሚባል ነገር ሲጫወት ያሳክከኛል። አይደለም በደም ስሬ በደንብ ገብቷል። ዋው! እና ለዚህ ነው ያገኘሁት ዝና። እግዚአብሔር ይመስገን እሱ ነው የሰጠኝ እንጂ እሱ ህዝቡ እንዲወደው አድርጎ መሐሙድን የትዝታው ንጉሥ እንዲባል ያደረገልኝ አምላክ እሱ ነው። ምስጋና ይድረስ። ለህዝብ ጀምሮ እስካሁን ድረስ ብዙ አገር ዞረሃል። ዓለም ላይ ያልሄድክበት ሀገር አለ ጋሼ? ጃፓንና ብራዚል። ምን ነው ፕሮሞተርም እንደዚሁ ይላል። ፕሮሞተርም ለምን እንደሆነ አላውቅም፣ ሁለቱን ሀገር እንዳንሄድ የከለከለኝን ነገር ምን እንደሆነ አላውቅም ይለኛል። በህይወት ዘመን ሁለቱን ሀገር የማየት ፍላጎት አለህ? ባየው ደስ ይለኛል። ባየው ለምሳሌ ብራዚል የሙዚቀኞች ሀገር ነው። ላቲኖች በጣም ሙዚቃ ይወዳሉ፣ ይችላሉ፣ ይደንሳሉ፣ ያስደንሳሉ፣ ሁሉን ነገር ያነቃነቃሉ። ጃፓን ደግሞ ያው ሰላምታቸው እንትናቸው ዘፈንም ይችላሉ፣ ብዙ እንትን አለው እና ባይ እንደገና ትዝታው እንዲኖረኝ ይፈልግ ነበር። ግን እንዴ ምኞቱ ካለው ይሳካል። ሁለት ሀገር እኮ ነው የቀረው። ሁለት ሀገር ጋሽ በጨለማ ገብቼ የወጣሁበትም ሀገር አለ። አይ ከኔ ጋር ያለህ ልዩነት እያነጻጸርኩት አሁን እሱ በህይወት ዘመኑ ያላየው ሁለት ሀገር ነው አይደለ? እኔ ደግሞ በህይወት ዘመን ያየሁት ሁለት ሀገር ነው፣ ዱባይና አሜሪካ። ልዩነታችን እንደዚህ ነው ጋሽ። እኔ ያየሁት ሁለት ነው፣ አንተ ደግሞ ያላየው ሁለት ነው። እኩል ነን። አይ እኩል ነን። ይሁን እስኪ ቸርቸር ረጅም ዕድሜ ከጤንነት ጋር ለጋሽ። ከልጆችህ እንዳንተ ወደ ሙዚቃው ዓለም የመጣ ሰው አለ ጋሽ? የለም። እኔም ቀለማቸውን እንዲያዩ ነው እንጂ ወደ ዘፈን እንዲገቡ አልፈለኩም። አያት ሆነሃል ጋሽ? ሆኛለሁ። ዋው! የስንት ልጆች? የልጅ አይቻለሁ። አለኝ። ዋው! 7 አለኝ። ዋው! ደስ ሲል የልጅ ልጆች። አሁን አንተ ማለት ኩራት ነህ። በአንተ ምን ይሰማቸዋል ቤተሰቦች ጋር? ወየጉድ አባባዬ ነው እኮ። አባባዬ ነው የሚሉኝ። አባባዬ አያቴ አይሉም። ያው አባባዬ የሚሉኝ። እንደውም ትናንትና ተከብቤ ነበር በልጅ ወየጉድ። አይ ሰይፉ በነበረ ነው። እኔም ያው የልጅ ነኝ። ገብታችኋል አይደል? እኔም እኮ ልጅህ ነኝ ጋሽ ነው። አውቃለሁ አይደለ? በጣም ነው የምንዋደደው። ይሄን ሁሉ ሀገር እንደመዞርህ ስሰማ ፕሌን ላይ ብዙ ጊዜ አደጋ አጋጥሞት ያውቃል? ያጋጠመ ነገር የለም? እግዚአብሔር ይመስገን ምንም ነገር አላጋጠመኝ። ምንም በቃ ምንም። በባቡርም ሄጃለሁ፣ በመርከብም ሄጃለሁ፣ በመኪናም ሄጃለሁ፣ በአየርም ሄጃለሁ። በህይወቱ ይሄን ሁሉ ዓመት ስትኖር አደጋ አጋጥሞ አያውቅም? እግዚአብሔር ይመስገን
ዋው እድሜ ከጤና እንዴ መታደል እኮ ነው ጋሽ። በጣም በህይወትስ የታመምክበት አጋጣሚ አለ? ህመም ጋሽ? እኔ አይ በጣም ህመም ታመሜ በደንብ ሆስፒታል ውስጥ ገብቻለሁ። እኔም ሰምቻለሁ። አሁን ግን ይሄው እንግዲህ እግዚአብሔር አትመመኝ እኮ አይባልም አድነኝ እንጂ አድነኝ ነው። አዎ ትክክል። ይሄው እግዚአብሔር አድኖት እኮ እንዴ ጥር 3 ዝግጁ ጥር 3 በሚሊኒየም አዳራሽ በክብር ስትሸኝ አጠገብ እንዲቆም የምትመኘው አንድ ሰው ቢባል ማን አለ? ልጆች አሉ እኮ። እሺ ልጆቼም እንዲሰለፉ ፈልጋለሁ። ወንድሞቼም እንዲሰለፉ ፈልጋለሁ። እህቴ አንድ ቀርታለች፣ እሷም እንድትሰለፍ ፈልጋለሁ። ዋው! ስለዚህ እድለኛ ነኝ። እግዚአብሔር ይመስገን። እንደ በኩራት ነው እንጂ እግዚአብሔር ይመስገን እዚህ ላደረሰኝ አምላክ ምስጋና ይድረሰው። እውነቴን ነው የምልህ። ምንም አያስፈልገኝም። ምንም ግድ እንደሌለኝ ሳውቀው ነው እዚህ የደረስኩት። እኔ እንደው ግድ የለኝም። ስቴጅ ላይ ወጥቼ ከኔ ምን ይጠብቃል ነው ህዝቡ ከኔ ምን ይጠብቃል፣ ዛሬ ምን ብሰራ ነው ማስደስተው የሚል ጭንቀት ነው እንጂ ያለኝ ሌላ ነገር የለኝ። ማታም ስጫወት ስቴጅ ላይም ቀርቤ ስጫወት ጭንቀቴ ሰውን ምን ባደርግለት ነው ብድግ ብሎ እና ከኔ ጋር እንትን ስሜቱን የሚገልጸው እያልኩ መመኝ ነኝ። ሌላ ነገር አላውቅም። አሏሽ ለዚህ እኮ ነው በቃ ያለውን ስለሰጠን ነው። አይታችሁ እንደሆነ አሜሪካን ላይ የሽኝት ፕሮግራም ነበረውና በጣም ከመጨናነቁ የተነሳ ጋሽ መሐሙድ ራሱ ለመግባት በመከራ ነው የገባው። ለሱ ለራሱ ማለት ነው ቦታ ጠፍቶ ምን እንደሆነ ታውቃላችሁ? የሰጠውን ፍቅር ምክንያቱም ሁላችንም የዘራነው ነው የምናጭለው። ጋሽም ፍቅር ዘራ፣ የህዝብ ፍቅር አጨደ። እሱን የገባኝ ነው ጋሽ። ምክንያቱም አሁን ለመጨረሻ ጊዜ ጋሽ መሐሙድ ይዘፍናል ሲባል እኔ ሆዴ ባባ። አንተ ምንድነው የሚሰማ? ምንድነው መሰለህ ሰይፍዬ፣ ህዝቡ የሚሰጠኝ ፍቅር የሰጠኝ ፍቅር እዚህ ያደረሰኝ የኢትዮጵያ ህዝብ ፍቅር ነው። ከፍታውን ያገኘሁት በኢትዮጵያ ህዝብ ነው እንጂ እኔ በእኔነት ያደል በአምላክና በእነሱ ነው። ስለዚህ ደስ ብሎኝ ብጫወት እና ባስደስትም ቆሜ ፊታቸው ቀርቤ እያለቀስኩም ብዘፍን ደስ ይለኛል። እያለቀስኩም ስቴጅ ላይ ሞቴንም እዛው ቢያደርገው ደስታውን አልችልም። እውነቴን ነው የምልህ። እና በዚህ አጋጣሚ ለእኔ አስበው የሚመጣውን በዓል ያዘጋጁትን በሙሉ አመሰግናቸዋለሁ። አሜሪካን ሀገር ያደረጉልኝ ጓደኞቼም ስላደረጉልኝ እዚህ ደረጃ ስላደረሱኝ አመሰግናቸዋለሁ። እና በሄዱበት ክፉ አይንካባኝ ሁሉ ምስጋናውን ይቀበሉ። አሜሪካም ያሉ በነገራችን ላይ አዲስ አበባ ውስጥ የሚደረገው ኮንሰርት 20 ሺህ ሰው ብቻ ነው የሚይዘው ቦታው። እንግዲህ ከጋሽ መሐሙድ ወዳጆች አንፃር ይህን ታሪካዊን ቀን ለመታደም እንጃ የማይፈልግ ሰው የለም። በጊዜ ትኬቱን መቁረጥ ከ20 ሺው መሃል አንድ ያደርጋል ማለት ነው። ይህን ዝግጅት ላዘጋጁት ለነ ጆርካ ለነ ዳኒ ዴቪስም ክብር ይገባል። በጣም አመስግናቸው። አሁን ሚሊኒየም አዳራሽ ታቀነቀናለህ፣ ትሰራለህ። እያጠናህ ነው አሁን ዘፈኖችን ጋሽ? አዎ እያጠናሁ ነው። እንደ ያረጎ በዝ እያጠናሁ እኔ ራሴ በዛ ቀን ለመታደም በጣም ነው የጓጓሁት ጋሽ። ምክንያቱም እንግዲህ የመጣህበትን መንገድ እኔ
አንድ 3-4 ኮንሰርቶችን አይቻለው። ባንተ ያልተጋባ ሰው የለም። ይሄን ሁሉ ሰው እኔ በማቀው ራሱ ምን ያህል ሰው ነው የዳርክ ይመስልሃል? እኔ አላውቀው። እንደ ዘፈኑ ነው። እነሱ ይልቅ ደስ የሚለኝ መሐሙድ ለሰርግ የዘፈንላችሁ ሰዎች ቪዲዮአችሁን ብትልኩልን ብለህ ብትጠይቅልኝ ደስ ይለኝ። እላኩልኝ። ኧረ ጋሽ መሐሙድ ለእኔ ያለው ቦታ የተለየ ነው። በነገራችን ላይ ለረጅም ዘመን ላጤ ነበርኩኝ። ቆሞ ቀረ ወይስ ያገባል ስባል ነው የዛሬ 10 ዓመት ያገባሁት። እግዚአብሔር የተመሰገነ ይሁን። ሙሽራዬ ብሎ በሸራተን አዲስ ስገባ በጋሽ መሐሙድና በኤፍሬም ታምሩ ዘፈን ነውና ከልብ ነው አመስግኜ ስለማላቅ ነው። ጋሽ ማሜ ድሮት ይሄው እንግዲህ 4 ልጆች አባቶኛሉ። ልክ እንደዚህ የተባረኩ ብዙ ሰዎች አሉ። ጋሽ ማሜ ያኔ ዳርከኝ 4 ወለድኩ እኮ እንኳን ለዚህ ያበቃ እንዴ! ለዚህ ያበቃ። ብዙ ትዝታ አለ ብዬ አስባለሁ። ሰርግ ላይ ምን ትዝ ይልሃል? ምክንያቱም አንተ ያልዳርከው ሰው እኮ የለም። አንድ ጊዜ ትዝ የሚለኝ ነገር ልንገርህ። እሺ። ክብር ዘበኛ ሙዚቀኛ ውስጥ ሆኜ አንድ ቦታ ለሰርግ ሄድን። እሺ። ኦርኬስትራዎቹ እንደዚህ ቁጭ ብለዋል። ሙሽሮቹ እንትናለን ተጫወትንና ሰዓቱ ሲደርስ ወጡ። ሙሽሮቹ ከወጡ በኋላ እኛ ደግሞ ወይ ምሳ መብላት አለብን ወይ ዕቃ መሰብሰብ አለብን። ሲምንዳል እናንተ እነ መሐሙድና እነ ጥላውን እባካችሁን እስቲ አንድ ሌላ ሙዚቃ ጨምሩና ተጫወቱልን። እሺ። እና ስለተጫወታችሁልን ደግሞ ይሄንን እስኪ ሰጥተናቸዋል ይላል። እሺ። ለምንድን ነው የምትሰጠን አልኩት። እኔም አይ ስለምትጫወቱ ነው እና ተጫወቱልን ምን አለበታል። አንጫወትም፣ ሙሽሮች ወጥተዋል። አንጫወትም፣ ለእኛ ለተረፍነው እኮ እንድትጫወቱ ነው አለ። ነው እንዴ አልከው? አይጫወትም፣ ማንም አይጫወትም። እባክህን ውሰድልኝ፣ እኛ አንፈልግም መጠጣት፣ ይህንን ውስኪ ውሰደው አልኩት። አልወስደውም አለኝ። እሰብረዋለሁ አልኩት። ስበረው አለኝ። እኛ እንጫወትም፣ ተነሱ እንሂድ። ዕቃችንን ሰበሰብንና ወጣን። ይህ ትዝ ይለኝ። የሙዚቃን ክብር በውስኪ ያለወጠ ጀግና አቀንቃይ ነው ጋሽ መሐሙድ። የጋባዡን ንቀት አይቻለሁ። ከጠጡ ይዘፍናሉ፣ ውስኪ ብንሰጣቸው ይዘፍናሉ ነው በቃ። እናንተ ደግሞ ሙሽሮቹን አክብረን የመጣ ነው፣ ለነሱ ሰርተናል፣ ውስኪን ውሰድ ነው። ደስ ይላል በጣም። ጋሽ ማሜ ነፍሱን ይማረውና የክብር ዶክተር አርቲስት አሊ ቢራ የሞተ ጊዜ ቀብር ላይ ተናግረህ ነበረ። በህይወት ዘመንህ ከሱስ ነፃ እንደሆንክ። በህይወት ዘመናውን ሱስ ምን ነበረብህ? ምንም። ሲጋራ አላጨስክም? ሲጋራ በስማ ለሚያጨሱ ነው ማዝን ነው። ይታዘንላቸዋል። አርጌያለሁ፣ ቂማ አርጌያለሁ። እሺ አርጌያለሁ፣ ግን እስከ መጨረሻው አልሄድኩበት። ቀመስከው፣ እንደማይረባወቅ ተውከው? ኖ በደንብ ቅሜያለሁ። ሳሏሽ እንደኔ ነህ። ቅሜያለሁ። እሺ፣ ግን እንደሌላው ዝም አልሄድኩበትም። ቆማ አንድ ቦታ ላይ ቀረ። ና እንሂድ ሲሉኝ እናንተ ሂዱ እንጂ አልሄድም። ያደክማል። ጉልበት ይበላል። መብላት ብቻ አይደለም ያነክታል። አሁን ምክንያቱም ጎበዝን በቃ ጠንካራ ነህ። እድሜህና አካላዊ ቁመናህን ለሚያይ ሰው የሚገርም ነው።
እኔ እግዚአብሔር ሜት ከጤና ሰጥቶኝ እዚህ ቦታ ላይ መቀመጥ እድል ቢኖርኝ እንዳንተ መናገር የምችል ሁሉ አይመስለኝም። ለዚህ ጠቅሞሃል? አሁን ሱስ ውስጥ አለማለፍህ ለአሁኑ ጥንካሬ ጠቅሞሃል ጋሼ? በጣም ጠቅሞኛል። ሳላውቀው ነው ማርጀቴንም አላውቀው ምን ያሏሽ 80 ከሞላው 4 ዓመት በፊት 80 ስሞላ አረጀው ማለት ነው የሚል እንኳን የለኝም። ግን እንዳጋጣሚ ታመምኩ። በመታመሜ ሁሉ ነገሬ በአንድ ሌሊት ሙልጭ ብሎ የሄደ ነው መሰለኝ እና ከዘራ ያስኩት በዛ ምክንያት ነው። አንዳንድ ቀን ሲሻለኝ ሳሊስ የሚሄድበት ጊዜን አለኝ። ይኸው ግቢዬን አይተዋል። እዛው ዞራለሁ፣ እዛው እሽከረከራለሁ፣ ቤቱን ዞራለሁ፣ ምን ላለሁ። ግን ጂምናስቲኩ የለም፣ ሄዶ መምጣት ወይም ግቢውን መዞር አቃተኝ። አልዋሽም። እንግዲህ ይሄ የእግዚአብሔር ጉዳይ ነው እንግዲህ ሌላ አይደለም። ብዙ ጊዜ ጂም ስትሰራ ተገናኝተናል። ጂም ሁሉ ትሰራ ነበር? በጣም። ምን ያህል ጊዜ ሰራ ጂምናዚየም ውስጥ? በየ2 ቀኑ በየ2 ቀኑ ሄዳለሁ። በቀንም የሚያስኬደኝ ከሆነ ሄዳለሁ። በደንብ ነበር የምሰራው። እረፍት የለኝም፣ አልዋሽም። ሌላ ቢቀር ወክ አደርጋለሁ። ረጅም መንገድ ሄጄ መምጣት እችላለሁ። የጋሽ ጥላሁን ገሰሰ ዘፈን አለ፣ ሁሉን ነገር ለይቼ አይቼዋለሁ፣ ክፋት ደግነት ሁሉንም የሚቆጨኝ ነገር የለም ብሎ ነው የሰራው። አሁን በአንተ ህይወት ሁሉንም ነገር ለይቼ አይቼዋለሁ ማለት ትችላለህ? በደንብ ሁሉን ነገር አይቻለሁ። ምንም ያላየሁት ነገር የለም። ለምን መሰለህ? ከታች ነው የመጣሁት። ከሊስትሮነት ነው የመጣሁት። ሊስትሮነት ቁጭ አድርጌ ወደ ወጥ ቤት ነው የገባሁት። ከወጥ ቤት ወደ ዘፈና ልምጣ እንጂ ወጥ ቤት ሆኜ ነው ሁሉን ነገር እና ስራ ምን እንደሚጠቅም ስራ ሰርቶ መብላት ምን እንደሆነ ያወቅኩት የዛን ጊዜ ነው። እና እውነቱን ለመናገር አልዋሽህም፣ እናቴ እንጀራት ጋግራ ይሸጡ ነበር። ትወጣለች፣ ጉልት ትወጣለች። ጉልት ወጣ ሸጣ ስትመጣ ድረስ ቤት እኔ መርካቶ ሄጄ ከሷ ደንበኛ ዱቄት ተሸክም ይመጣል። እናትህ ይመርቁህ ነበር? በስመ አብ ይመርቁህ ነበር። ብቻ እንደው አንድ ነገር ሳመጣላት ታለቅስ ነበር። ልጄ ደርሰህ ለዚህ ደርሰህ አመጣልኝ። እግዚአብሔር ይባርክህ፣ ክፉ ነገር አይንካብኝ፣ ከክፉ ነገር ይሰውር የምትለኝ እናቴ ነበረች። እንዲሁ ዝም ብሎ አይነገስም። የወላጅ ምርቃትም ወሳኝ ነው እና አንዳንዴ እዚህ ደረጃ ለመድረስህ አንድም እኮ የሳቸው ምርቃት አስተዋጽኦ አለው ብዬ አስባለሁ። በጣም የአባቴ ምርቃት የእናቴ ምርቃት ሁለቱ ምርቃት ነው እዚህ ያደረሰኝ። ምን መናገር ያስፈልጋል? በህይወት አሁን ይሄንን ነገር ሳላይ እግዚአብሔር እንደው በቃ ይግደለኝ የምትለው አልሙት ይሄንን ሳላይ የምትለውስ ነገር አለ? ቀረም ከዚህ በኋላ ቀረም የለም። ይሄንን ለሰጠኝ አምላክ ምስጋና ይደርሰው እንጂ ምንም ይቆጨኝም ለምን አላየሁትም የምለው ነገር ምንም የለም። ብመኝም እንደማላገኘው አውቃለሁ። መመኘቱም ዋጋ የለው። እግዚአብሔር እኮ ቸር ነው፣ ይሰጣል። እግዚአብሔር ቸር ነው። አዎ እንደኛ አይደለም። እኛ ነን ገብጋቦች። እሱ ቸር ነው። ሁሉን ነገር አሟልቶ የሚሰጥ አምላክ እያለ ሌላ ትመኛለህ ይሆናል እንጂ ያሳስታል እኮ። ጥሩ መንገድ አይወስድም። ይህን ፎቶ ታስታውሰዋለህ ጋሽ? ይታያል ከዚህ አይንህ እንዴት ነው? የኔና የጥላሁን ነው። አይገርምም? በደንብ ነው ያየው። አንዳንድ ጆሮዬ ትንሽ ችግር አለው ስላልከኝ አይንህ ስልል ነበር። አይንህ ግን ከኔ በላይ ያያል።
እንዴት እንዴ ይሄ ራሱ ያንን ስላየው አዎ ተመስገን። ይሄ ልጅነታችሁ ይታያል አንድ ላይ ታስታውሷል። ይሄ ፎቶ መቼ እንደነበር? ቤተ መንግስት ነው። ቤተ መንግስት ውስጥ ጃኖ ያሉ እሳቸው ሩቅ ናቸው፣ እኛ ከፍተኛ ቦታ ላይ ነን። እሺ እና የዛን ጊዜ የሰራ ነው። የምግብ አይነቶች ሞልቷል በአገራችን የምግብ አይነቶች አትክልትና ፍሬ። አዎ አይገርምም? ዘፈንም ሲጀምር በአትክልትና ፍሬ ነው። አሁን ስጠይቀውም እንግዲህ በህይወት ዘመን መጨረሻ ላይ የምትወደው ነገር ስለው አትክልት ብሏል። እኔ እንደዛ ነው የገባኝ። ለኢትዮጵያ ያለህ ፍቅር ይለያል ለሀገርህ። ስለ ሀገር የዘፈንካቸው በጣም ብዙ ዘፈኖች አሉ። ለአንተ የተለየ ቦታ ላይ የምታስቀምጠው የትኛው ነው ጋሼ? እናት ሀገር አለብኝ ውለታሽ እያበላሽ እያጠጣሽ ያሳደግሽኝ በእናትነት እያለበሽ ያስተማርሽኝ በሕይወቴ የምከፍለው በቁም ነገር አለብኝ ውለታሽ እናት ሀገር። ውለታኛ ራሷ ያንተ አለብን። ምክንያቱም አገሩን ለሚወዱሉ ይሄ ዘፈን የተለየ ስሜት ይሰጠዋል ብዬ አስባለሁ። ማን ነው የሰራው? ተስፋዬ ለሜሳ። ዋው! ዜማውን ግጥሙንም የሱ ነው። ይሄንንስ ፎቶ እስኪ እዚህ ውስጥ አሁን ጋሽ መሐሙድ ዳንስ አርቲስቶች ናቸው። መሀላችን ያለው ተፈራ ካሳ። በዚህ ሳይድ እኔና ጋሽ ጥላሁን በዚህ ሳይድ ተዘራና እሳቱ ናቸው። ይሄ እኮ በቃ ጋላክቲኮ በሉት። እውነት በጣም የሚገርም ስብስ። ዳንስም ትሞክር ነበር። 54 55 ለ56 አጥቢያ የተሰራ የምንሰራውን ስራ ህዝብ እንዲያውቀው ተብሎ የወጣ ፎቶግራፍ ፖስተር ነው። አቤት ሻርፕ ማይንድ ይላል። ይሄ ነው በእናትህ። አሁን እኔ የዛሬ ወር እኮ የሆነውን ነገር እረሳለሁ ጋሼ። አንተ 54 ለ53 አጥቢያ ከነ ፖስተሩ ረጅም ዕድሜ ከጤንነት ጋር ይስጥ ጋሼ። እውነት አሜን። በጣም ይገርማል። ሰዎች ልክ እንዳንተ በክብር ሰው ፍቅር ውስጥ ሰው ልብ ውስጥ ለመንገስ ምን ያድርጉ? ለምሳሌ አዳዲስ ዘፋኞች አሉ፣ ሙዚቀኞች የፊት ለፊት ያለው ካንተ ተነስተ ምን ትላቸዋለህ? ህዝብ ልብ ውስጥ ለመንገስ አቋራጩ መንገድ ምንድነው ጋሼ? አቋራጭ እንኳን አለው ብዬ አልናገርም። እሺ፣ ግን አንድ ነገር ደግሞ ሰው ፍቅሩን እንዲሰጥ ትልቁንም ትንሹንም በማክበር ትከበራል። ትልቁንም ትንሹንም በማክበር ትከበራል። ያ ትልቁ ስጦታ መሆን አለበት። ወይም ደግሞ ምን ባደርግ ነው ሰው የሚወደኝ የሚለውን ነገር ደግሞ አንተ ማወቅ አለ። ያንን ሰው ያንን ህዝብ ፍቅር ውስጥ ለመክተት ልብ ውስጥ አንተ እዛ ልብ ውስጥ ህዝቡ ልብ ውስጥ መግባት እንዴት ምን ባደርግ ነው ምን ብሰራ ነው የሚደሰተው ብለህ መጨነቅ አለ። በህዝብ ለመከበር መጀመሪያ ህዝብን ማክበር። ያው ስላከበራችሁ አይደል ያከበር። አንዳንዱ ለምንድን ነው ሰው አይወደኝም ይላል። መጀመሪያ እሱ ራሱ መውደድ መቻል አለበት አይደል? አሁን እንደነገርከኝ ለህዝብ መጨነቅ መጨረሻ ላይ ህዝብ እንዲጨነቅልህ ምክንያት ይሆናል ማለት ነው። ለዚህ እኮ ነው የምንጨነቅልህ ምንሳሳልህ ጋሼ። እኔም ለህዝብ ሳሳለሁ እኮ የኔ ጌታ። ጃኖ ይሄን ለማግኘት እድል ነበረ ጋሼ? እንደውም እኔ ጥላሁን፣ ብዙነሽ በቀለ፣ ገዛኸኝ ደስታ፣ ሻለቃ ግርማ አድጎ፣ ኮሎኔል በቀለ እንደዚህ አንድ ጊዜ እንዳጋጣሚ ንግስት ኤልሳቤጥ ትመጣ ነበር ነፍሷን ይማርና ከእንግሊዝ ምትመጣ ጊዜ አንድ ማታ ቴሌቪዥን ተጫወትንና በነጋታው
ትፈለጋላችሁ ተባለ። የት? ቤተ መንግስት። ምን ተፈጠረ? ትፈለጋላችሁ። እነማ? አንተ፣ ጥላሁን፣ ብዙነሽ፣ ገዛኸኝ ምናምን። ለምን? እዛው ጠይቁ ተባለና ስንገባ ቆሌያችንን የሚገፍ ምንድን ነው መሰለህ? አንበሳ። የምር የምር ያለ ነው ወይስ ሐውልት? የምር የምር ያለ። እሺ። በግራም በቀኝም በዚህም በዚህም እንደዚህ ስታልፍ ቆሌህ ግፍፍ ይላል። ምንም እሳቸውን የምትጠይቀውን ጥያቄ ወይም ደግሞ ከንጉሥ የምትጠብቀውን እንትን ሳትጠይቅ ነው። ምክንያቱም ሲል በቃ ስትገባ እንትን እያልክ ነው። እሳቸው ፊት ስትቀር አይዟችሁ ይላሉ። እሳቸው ፊት ለፊት አይዟችሁ፣ አረጋጉን። ምን አሉ? እንግዲህ ዛሬ የጠራናችሁ እንግዳችንን በዚህ ሰሞን እንደምትመጣ ታውቃላችሁ። እንግዳችን ንግሥት ኤልሳቤጥ ትመጣለች። ስለዚህ እንግዳችንን እንደምታስደስቱልን ተስፋ እናደርጋለን እና ባልደረባ እከሌና እከሌን ሰጥተናቸዋል፣ ጀነራል ደበበንና ኮሎኔል በቀለን ብለው ይሉናል። እጅ ነስተን እጅ በቃ ለምን ባልደረባ አንተ ያው ባልደረባ ማለት ከጃንሆይ የሚመጣ ነገር አለ ማለት። ባልደረባ ሲባል ከእናንተ የሚመጣ ጥያቄ ለእኔ የሚያቀርቡ ከእኔ የሚመጣው ለእናንተ የሚያደርስ ማለት ነው። አሁን ባልደረባ ተሰጥቶን እጅ ነስተን ባልደረባችንን አብሮ ከኛ ጋር እጅ ነሱ ወጣ። ብናይ ምንም የለም። እንደ አጋጣሚ ቤተ መንግስት የሚሰራ በጣም የታወቁ ባላምባራስ ገብረስላሴ የሚባሉ እሳቸው ጋር ሄድኩኝና ጋሼ እርስዎ ቤተ መንግስት ይሰራሉ፣ ባልደረባ ማለት ምንድን ነው አልኳቸው። ባልደረባ? አዎ፣ መንግስት ወይ ቤት ወይ ቦታ ወይ ገንዘብ ሲሰጥ ለእናንተ ባልደረቦቻችሁ ይረከቡና ለእናንተ ይሰጣችኋል ማለት ነው። ብናይ የለም። በኋላ እኔ ለጥላሁንም ለብዙነሽም ትስላለሁ እንደዚህ አይነት ነገር አለ የሚባል ነገር ሰምቻለሁ። ከተሆነ ደግ ነው፣ ጥሩ ነገር ነው። ግን ካልሆነ እንጠይቃለን። እሺ እንጠይቃለን ተባባልና ሄደን እባካችሁ እንደዚህ ባልደረባ እኮ ከተሰጠን አንድ ነገር አለ፣ ከመንግስት የተሰጠ ነገር ቢኖር ነው ይኖራል፣ አይጠፋም ብለን ስንል አርፋችሁ ትቀመጣላችሁ አትቀመጡም ተባለ። ማን ነው ለመሆኑ መጀመሪያ ያጠነሰሰው ማን ነው ተባለ። መሐሙድ። አንተ ጉራጌ አርፈህ ትቀመጣለህ አትቀመጥም። ማስፈራሪያ። አርፈህ ትቀመጣለህ አትቀመጥም። በቃ ሌላ ነገር አልተጨመረም። በቃ ቀረ። ባልደረባ ቀረ። እኛም ውሃ በላን፣ ባልደረባውም እዛው ቆመ። በህይወትህ ተከሰህ ወይ ታስረህ ታውቃለህ ጋሼ? በደምብ። ኧረ ተው። ኧረ በደምብ። መቼ? ድሬዳዋ ነው የታሰርኩት። ድሬዳዋ ነው። ጋሽ አንተ ሰዓት እላፊ። እየተዝናናህ ነው? እየተዝናናው ነበር። ጠዋት ተፈታሁ። እንዴ ጋሽ መሐሙድ መሆንህን አላወቁም እንዴ? መሐሙድ እኮ የዛን ጊዜ መሐሙድ ነው እንጂ እንዳሁኑ ከፍ አላለ። ምክንያቱም
ስለ ድሬዳዋ አሁን ጋሽ መሐሙድ ድሬዳዋ ላይ በዛን ዘመን ታስሮ ነበር ስትል ጊዜው ይራቀ ነው። በዛን ጊዜ እኛ በ58 በ53 በ55 ምንም እውቀቴ እንትኔ ዝናዬ እንትን አይደለም። ያንተ ዘፈን እኮ ለድሬዳዋ ባንዲራዋ ነው አይደል? የድሬ ልጅ ነች። የድሬ ልጅ እንዴ የድሬ ልጅ ነች ከዚራ ስለ ውበቷ ስንቱን ላውራ የሐረር ልጅ ነች አዋሽ ማዶ ልቤ ተጨንቋል እሷን ወዶ ስትሄድ በመንገድ ላይ ፈገግታ ሳይታኝ እሷን ስከተላት ጀጎል ገባኝ ትታኝ ዋው በማላውቀው መንደር ጀጎል ገብቼ መውጫው ግራ ገባኝ ጀጎል ገብቼ እንደ ድሬኛ ቆይ ይሄን ዘፈን የዘፈንከው ከእስሩ በፊት ነው ወይስ በኋላ? ጥሩ ጥያቄ ነው። ከእስሩ በኋላ አሁን ሳስበው ዋው ይሄን ዘፈኑ መቼም ማሰር ይከብዳል። አይ ምንም እንትን እኮ የለውም። ሰዓት እላፊ ነው። ጠዋት ወጣሁ። ጠዋት ቆጠራ ስለነበረ ክብር ዘበኛ እንትን ያው በሰዓቱ ገብቻለሁ። ስለዚህ ምንም እንትን አይደለም። በኋላ በወሬ ነው። አሁን ኢትዮጵያውያን ሁሉም ተስማምተው የሚወዱህ ነህ አንተ። አሁን ለምሳሌ ሰይፉ ቢባል የሚጠላኝ አለ የሚወደኝ አለ። ጋሽ መሐሙድ ግን ይኸው ስማቸው እስኪ ጋሽ ተመልከት። ለምሳሌ አሁን ሌባ ሰርቆ ያውቃል ጋሼ? ከምን ከኪስ? ምክንያቱም ሌባ እንኳን ይወደዋል ያከብረዋል። እንደ እኛን ነው የሚዘርፉት። ጋሽ መሐሙድ ልብ ውስጥ ጋሽ መሐሙድ የፍቅር ታሪኩ ከተባለ አልማዝ አልማዝዬ ብለህ ለዘፈንክላት አልማዝ የተለየ ቦታ አለህ ይባላል። ያንተና የአልማዝ ግንኙነት መቼ ነው የተጀመረው? በ64 ታስታውሰዋለህ ቀኑን? አዎ። የት ነው ያያሃት? ራስ ሆቴል እየዘፈንኩ ትደንስ ነበር? ትደንሳለች። መጣችና ተዋወቀች። እወድሃለሁ አለች? አላለችኝም። እጇን ሰጠችኝ። እሽት ታረካት። አየ ሲግናል ላክ ማለት ነው። ከዛ ምን አለች ስታሸው እጇን? ምንድነው እሱ አለች። ተውኩት። ጠየኳት። ስሟን ነገረችኝ። አልማዝ አለች። በቃ ሄደች። በኋላ ስልኬን ሰጥቻት ነበርና በጎረቤት የዛን ጊዜ ሞባይል የለም። የጎረቤት ነው እንጂ ያለኝ እኔ የለኝም። ደወለችልኝ። እዛ ቁጭ ብዬ ስናወራ ስንል ለመሆኑ እጄን ለምንድን ነው ያጠበቀኝ አለች። አረሳችሁ? አይ ወድጄሽ ነው አልኳት። ትወደኛለህ አለች። አዎ። በምን አውቃለሁ አለች። እንጂ እንግዲህ አላውቅም። ጨብጬሻለሁ እንግዲህ ልቤ ውስጥ ገብተሻል አልኩ። በቃ አባቷ የታወቁ ሰው ናቸው። ቀኛዝማች ይልማ አቦዬ ይባላሉ። እሺ። የቤተ መንግስት የንጉሱ የፍርድ አስፈጻሚ ናቸው። አልፈራህም ታዲያ? መፍራት ብቻ አይደለም ነገር የቤተ መንግስት የእሳቸው የጃንሆይ አቅራቢ ናቸው። የህግ መወሰኛ እንትን ናቸው። ሁሉም ነገር አንዳንድ ጊዜ የሚጠይቋቸው እሳቸውን ነው እና እኛሳያዝ እንደው ጥላሁን ወሰደኝ ነፍሱን ይማርና ይሄን ግቢ ታውቀዋለህ አለኝ። አላውቀውም። እስቲ አንብበው ምንድን ነው የሚለው? እሺ። ቀኛዝማች ማለት ነው። እሺ። ይልማ ነው። ቀይ አቦዬ ነው። አየሁና እንዲህ ነው አልኩት። ነገ እንዳያስሩ አለ። ነገ እንዳያስሩ ተጠንቀቅ። ተጠንቀቅ። እሺ።
እንደሱ ብቻ ነው መሰለኝ። ግድ የለኝም ቢያስሩኝ ግን አልኩት። ለፍቅር ሲል ነው። አዎ ፍሬው ኃይሉ ነፍሱን ይማርና እና አልማዝ ቤት ይሄዳል። እሺ ስለ አልማዝ ወሬ ይሰማል ምናምን። እባክህን እንደው ልጄ ባክናብኛለች ምናምን ብለውታል። አያት እባክህን እንደው ዝም ብላ ነው እንጂ ምናምን እና ወሬ ይሰማል መሐሙድ የቀኛ ማጅሌም ይጠራኝና መሐሙድ እያለኝ አቤት እንደው ለመሆኑ ያችን ልጅ ቤት አገኘሃት? ማንን? አልማዝን። በምን አወክ? አይ ቤቷ ሄጄ ነበረ፣ ቤታቸው ሄዳለሁ። በእርግጥ ትወዳታለህ አለኝ። አዎ እወዳታለሁ። እውነት? አዎ በእውነት እወዳታለሁ አልኩት። አሁን ዘፈን ብሰጥህ ትዘፍናለህ አለኝ። ዘፍናለሁ። አልማዝዬን ያወጣልኝ ከነግጥሙ የሰጠኝ ፍሬው ኃይሉን። አልማዝዬ ብዙ ሰው ይልሻል፣ ሁሉም እንደ ጸሎት ሲደግምሽ ያመሻል። ጉብል ልጅ ወድጄ ቅስሜን ሰብራለች፣ ውዬ እስከምገባ ትናፍቀኛለች። አልማዝዬ ብዙ ሰው ይልሻል፣ ሁሉም እንደ ጸሎት ሲደግምሽ ያመሻል። ለካ ስሜት የሚሰጠን ከእውነተኛ ስሜት የተቀዳ ስለሆነ ነው። ፍቅርህን የገለጽክበት ዘፈን ነው የመጀመሪያው። እስከ መጨረሻው የመጀመሪያው እሷው ነች፣ የመጨረሻው መሆን እሷው ነች። በፍቅር ምን ያህል ዓመት ማለት ነው ጋሽ? በ64 ጀምሮ 53 ዓመት በሚያስቀና የፍቅር ህይወት ውስጥ ጋሽ መሐሙድ በጣም ነው። ጠዋት ስትነሳ ጋሽ ማሜ አሁን በፊት የማታደርገው አሁን የምታደርገው ምንድን ነው? ለምሳሌ ከጠዋት ጀምሮ የቀን ውሎ እንዴት ነው? አሁን 80 ዓመት ከሞላህ በኋላ በወጣትነትህ የምተኛው እንቅልፍና አሁን 80 ከሞላህ በኋላ የምተኛው እንቅልፍ እኩል ነው ጋሽ? እኩል አይደለም። ከፍ ሰማይና መሬት። 2 ሰዓት ከተኛ ይበቃል እኮ ወጣት ያሁኑ 2 ሰዓት ከተኛ ይበቃል። ለምን እንደሆነ አላውቅም። አይወስደኝም እንትናን ግን እንደዚህ ፍጥጥ ብዬ እሄዳለሁ። አልተኛውም ብዬ ስል ምን ስታንቆራፋ ነበር? ምንድነው አልተኛውም የምትለው ይባላል። እና እኔ የተኛው አይመስለኝም አልዋሽም። አሁን በስተርጅና ብዙ ጊዜህን ምን እያደረክ ነው የምታሳልፈው? ግቢ ውስጥ በመምሸርሸር ምንትን በማለት ሄዶ ዘመድ በመጠየቅ ከጓደኛ ጋር መዋል፣ መጠጣት። እንደ በፊቱ ግጥም የለም። በዛው ግጥም ትላለህ ማናቃል። እቺ ዋናዋ መልእክትች ነች። ግጥም ካል ስለዚህ ግጥም የለም፣ ቅምስ ነው ምናልባት ቁጭ ትላለች። ያቺ አንዷ የፈለጋት ሰዓት ድረስ ተቀምጣ ብቻ ነው እንጂ ኔቨር የለም። ሰዓት መፍጀት የለም። በሌላው በእንቃዬ ነው እንጂ ረጅም ዕድሜ ከጤንነት ጋር ይስተጋጁ። አስታውሳለሁ ሼህ መሐመድ ሁሴን አላሙዲን አክብረው ሸራተን ውስጥ አንድ ዝግጅት አዘጋጅተው ላንተ ክብር ይገባሃል ብለው ነበር። ከዛ ዝግጅት በኋላ ስለዛ ፕሮግራም አውርተሃል ብዬ አላስብም። ያን የተሰማ ስሜት ምን ነበር? ወይ ጉድ የሚያሰኝ ትልቅ ግብዣ ነበር። እሺ ወይ ጉድ የሚያሰኝ ደግሞ ዝግጅት ነበር። አይተዋል። የ57ኛ ዓመት ዕድሜ ነው በርዝዴ ወይንም የተወለድኩበት ቀን ማስታወሻ ነው። 57 ዓመት እና ትልቅ ዕድሜ ነበር። እግዚአብሔር ይመስገን መሐመድን ያጋጠመኝ በዛው አስከብሮ በክብር እንድጨርስ ያደረገኝ እዚሁ
እሱ ስለነበረ ነው ያ ሁሉ የሆነው። ከዛ በኋላ አላገኘው። በቀደም ዕለት አሜሪካን ሀገር ክብር ያገኘሁት በጓደኞቼ ነው። በነሸዊት፣ በንጉስ፣ በፍስሐ፣ በዶክተር በነሱ ሰው እንዲህ እንደሚወድ አናቅም ነበረ ብለው እስከሚደነግጡ ነው ያንን ከትንሽ ወደ ትልቅ ደረጃ ያደረሱትና ያንን ጨርሰን እዚህ መምጣቴ እንትን ያደርገኛል እና እግዚአብሔር ይመስገን። ተከበር የሚባለውን ነገር እናክብረው ብለው ስለመጡ የአሜሪካን የሚወዱኝና የሚያፈቅሩኝ ሁሉ በሙሉ መጥተው ባይመጡም በስልክ በቴሌፎን በምናምን በሚችሉት ደስታቸውን የገለጹልኝ ሰዎች ምስጋና ይገባቸዋል አሜሪካኖች። ከዚህም ከኢትዮጵያም የመጣልኝ መልእክት ብዙ ነው በጣም። አሁን ደግሞ እዚህ ጥር 3 ጓደኞቼ፣ ወዳጆቼ፣ አድናቂዎቼ፣ ሁሉም ቤተሰቦቼም አብረውኝ ከኔ ጋር ይሰለፋሉ። መቼም የኢትዮጵያ ሕዝብ ፍቅሩን እንደማይነፍገኝ ተስፋ አደርጋለሁ። አይደል እኔ ፍቅሩን ምክንያቱም አሉ የተባሉ አቀንቃኞች እንደው ዝም ብዬ ሹክ ለማለት ያህል በጣም በርካቶች ይኖራሉ። ጋሽ መሐሙድም የመጨረሻ ሙዚቃ ስራውን ያቀርባል ተብሎ ነው የሚጠበቀው። ካሉት አቀንቃኞች መሃል እጅግ በጣም የምንወደው ኤፍሬም ታምሩ አለ። ኤፋችን ከዛ ዝግጅት በኋላ ሼህ መሐመድ ሁሴን አላሙዲን አልደወሉልህም? ለመጨረሻ ጊዜ ከአላሙዲን ጋር የተደዋወላችሁት ከሼህ መሐመድ ሁሴን አላሙዲን ጋር መቼ ነው ጋሽ? ምንም በስልክ ብዙ አውርተን አናውቅም። ካሁን ከዚህ ዝግጅት ጋር በተገናኘ መልካም ምኞት ደውለው ካቀረቡልህ መሃል ማን አሉ? ለምሳሌ ከወጣት ድምፃውያን ብዙዎች ናቸው ያሉት። ከዚህ ጎሳዬ ማነሱ ኤፍሬም ሌሎቹም ብዙዎች ናቸው። እነ ታደለ እነ ብርሃኑ እነ ታደለ ሁሉም ያላቸውን እንትን ገልጸውልኛል። እንደ ቴዲ አፍሮ በተለይ እንደሱ ሁሉም እነኚህ ናቸው ብዬም እንትን ምልህ ነገር ብቻ በአጠቃላይ እንኳን አደረሰ እንኳን ለዚህ ያበቃ ብለውኛል። እንደኔ እድሜ ይስጣቸው ፈጣሪ ተመኙላቸው። በዚህ የሙዚቃ ስራ ላይ የሙዚቃ ስራቸውን ከሚያቀርቡት መሃል ባለፈው ሙዚቃ በዛ አድርጌዋለሁ። በብዙ ሰርጎች ላይ ጋሼን ዘፈን ይጫወታል። ሞቅ አርጋችሁ ተቀበሉት። ወደዚህ ጠራዋለሁ። ቤቢን እስኪ ሞቅ አርጋችሁ ተቀበሉት። ቤቢ ወደ መድረኩ